የተወደዳችሁና የተከበራችሁ እንግዲህ የግስ አናቅጽን ወሳኝ የሆኑትን ከሀ እስከ ፐ የነበሩትን ተመልክተናል። በማን ግስ እንደሚወርዱም አይተናል ማለት ነው። በዩቲዩብም በቲክቶክም ማለት ነው። አሁን ዛሬ ደግሞ የምንመለከተው ቅኔ ነው። ወደ ቅኔ ተመልሰናል። ወደ ቅኔ ቆጠራና ፍቺ ሙያ አሰጣጥ ማለት ነው። ስለዚህ ይህ የጉባኤ ቃና እዝል ጉባኤ ቃና እና ዘአምላኬ ቅኔ ነው ዛሬ የምንመለከተው። ሁላችሁም ሰብስክራይብ፣ ሼር፣ ላይክ በማድረግ ለሚፈልጉ ለብዙዎች አዳርሱልኝ። ወደ ቅኔው እንሂድ። ሰቆቃ ወህርዬ ሀዳፍ ይትራአይ መቅደሰ ማርያም ቀዊሞ። ሰቆቃ ወህርዬ ሀዳፍ ይትራአይ መቅደሰ ማርያም ቀዊሞ። መልክአ ኢየሱስ ይጼሊ አኮኑ መልክአ ማርያም ፈጺሞ የሚል ነው። ይህ እዝል ጉባኤ ቃና ነው። እንግዲህ ፍቺው ምንድነው ከተባለ የህርዬ የተባለ የያዕቆብ ለቅሶ መምህር ከማርያም መቅደስ ቆሞ ይታያል። ከማርያም መቅደስ ቆሞ ይታያል። መልክአ ኢየሱስ ይጼሊ አኮኑ መልክአ ማርያም ፈጺሞ። መልክአ ማርያምን ጨርሶ መልክአ ኢየሱስን ይጸልያልና ከመቅደስ ቆሞ ይታያል ነው። እንግዲህ ሰምና ወርቅ አለው። ይሄ አንድ መምህር በመቅደስ የሚቆመው በተለይ ሁልጊዜ የሚጸለዩ ከውዳሴ ማርያም ከዳዊት ቀጥሎ ያለው ውዳሴ ማርያም ከተጸለየ በኋላ የእመቤታችን እና የጌታ መልክ ይጸለያል ማለት ነው። ይደገማል ነው በአባባል ግን ያው ይጸለያል። ስለዚህ ምንድነው አንድ መምህር ቆመው ሲታዩ መልክአ ማርያም ጨርሰው መልክአ ኢየሱስን እየደገሙ ነው በማለት የመጨረሻውን ክፍል ማለት ነው ይባላል። ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ እንግዲህ አባቷ የሆነ የአብርሃም የልጅ የሆነው ያዕቆብ ልጁን በማጣት ወይንም ሞቷል ብሎ በዮሴፍ ምክንያት አልቅሷል። ወደ ግብፅም በስደት ወርዷልና እንግዲህ እንባ ለቅሶ እመቤታችን ድንግል ማርያምም ልጄን ይገሉብኛል ብላ እንዳለቀሰች ይህም ለቅሶ ደግሞ ከእመቤታችን ዓይን በኋላ ደግሞ በልጇ በኢየሱስ ክርስቶስ አካል ላይ ወረደ ነው የሚለው። ድንግል ሆይ በልጅሽ ላይ የወረደውን እንባ አሳስቢ የሚለው አባ ሕርያቆስ በቅዳሴውም ለዚህ ነው። አሁን ምንድነው የእመቤታችንን መልክ አወጀበ። ደግሞ በጌታ መልክ ላይ የተንጠባጠበ ይወርድ ነበረ። መጠን የሌለው ከእመቤታችን ዓይን መጠን የሌለው እንባ በክርስቶስ ላይ ይወርድ ነበረ ይላል። እሱም ምንድነው በለመለሙ እጆቹ እንባዋን አበሰላት፣ እንዲሁም ደግሞ ጡም በሆነ ቃሉ አረጋጋት እያለ ማኅሌተ ጽጌውም ይነግረናል ማለት ነው። ይሄ ለወርቁ ነው። እንግዲህ ወደ ሙያው ስንሄድ ሰቆቃው ሀዳፍ ምሳሌ፣ ሀዳፍ ሰም፣ ሰቆቃው ወርቅ ተመስሎ የይትራአይ ባለቤት ህርዬ የሰቆቃው ዘርፍ ይትራአይ ያለው አብይ አንቀጽ ያስራል እንጂ አይሳብም። መቅደስ መነሻ የወጣበት ከማርያም መቅደስ ስላለ ነው። እንግዲህ አንቲኡት መቅደስም ይላታል እርሷንም መቅደስ ይላታል። መቅደስ ግን ማለት ያው በእመቤታችን መቅደስ ለማለት ህብር ለማድረግ ነው። እምአይነ ማርያም ማለት እምአይነ ማርያም መቅደስ ቢል በቀና ነበረ። መቅደሰ ማርያም አይን ባለ በቀና ነበር። የጉባኤ ቃና እንግዲህ ቤት ውሱን ስለሆነ ይሄንን ሰም ለበሰ አድርገን ይሄ የእመቤታችን ዘርፍ ስለያዘች ወርቁንም ሰሙንም ያመጣልናል መቅደስ ማለት ነው። ከእመቤታችን ዓይን መቅደስ ማለት ነው። ስለዚህ መቅደስ መነሻ ያወጣበት ማርያም ደግሞ የመቅደስ ዘርፍ ቀውሙ ያለው ቦዛ አንቀጽ ይስባል እንጂ አያስርም። ምንጊዜም ቦዛ አንቀጽ መሳብ እንጂ ማሰር አይችልም ማለት ነው። መልክአ ኢየሱስን ስላለ መልክአ ይጼሊ ተሳቢ ኢየሱስ የመልክ ዘርፍ አኮኑ ያለው አገባብ ፍቺውና ሙያው አስረጅነቱ ይትራአይ ላለው
መልክዓ ማርያምን ጨርሶ ስላላሁን መልክዓ የዚህ ለፈጽሞ ተሳቢ ይስባል እንጂ አያስርም ያልነው ለዚህ ነው። ማርያም ደግሞ የመልክ ዘርፍ ትሆናለች ማለት ነው። ፈጽሞ ያለው ቦዛ አንቀጽ ይስባል እንጂ አያስርም ብለን ሙያውን በዚህ አይነት መልኩ እንጨርሳለን ማለት ነው። ወደ ዘአምላኬው ስንሄድ ደግሞ እንጉባኤ ሄሮድስ መጥባይት እለይትጋብኡ ዘልፈ ሕፃናት እንዘ ያነብቡ ገድለ ጊጋር ሰይፈ እንበለ ይትመሃር ገድለ ተመትሮ ወልደ ማርያም ተርፈ የሚል ነው። ይሄ ደግሞ ምንድን ነው? ከሄሮድስ ጉባኤ ሰይፍ ሁልጊዜ ዘወትር የሚሰበሰቡ ሕፃናት እንዘ ያነብቡ ገድለ ጊጋር ሰይፈ የጊጋር መጽሐፍ ሰይፍን ሲያነቡ እንበለ ይትመሃር ገድለ ተመትሮ ወልደ ማርያም ተርፈ ገድል ተመትሮ ገድል መቆረጥን ሳይማር ወልደ ማርያም ቀረ፣ የማርያም ልጅ ቀረ ማለት ነው። እንግዲህ ምንድነው ለሰሙ በአንድ አካባቢ የተወለዱ እድሜያቸው ተመጣጣኝ የሆነ ሕፃናት ወደ ጉባኤ ቤት ይሄዱና እድሜያቸው ለትምህርት ሲደርስ እንዲማሩ ይደረጋል። ከዛ በኋላ ሁልጊዜ እየተመላለሱ ከመልክዓ ፊደላት ገድል መጽሐፉን ያነባሉ፣ በደንብ ይራቀቃሉ በእውቀት። ከነሱ መካከል አንዱ ግን እንግዲህ ሳይማር ይቀራል ማለት ነው። በምን? በተለያየ ምክንያት በቤተሰቡ በቤት በመቀየር በተለያየ ሳይማር ይቀራል ማለት ነው። ሳይማር እንደነሱ ገድልን ሳያነብ ይቀራል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ሲባል እንግዲህ በገሊላና በአውራጃዋ በኢየሩሳሌም የሚገኙ ሕፃናት በሄሮድስ ሰይፍ ተሰብስበው ሲፈጁ ወይንም ሲሞቱ የማርያም ልጅ ኢየሱስ ክርስቶስ ግን ሳይማር ቀረ ማለት ሳይቆረጥ ሳይገደል ወይንም ሳይሞት ቀረ ማለት ነው። ይሄ ነው ለወርቅን ሰምና ወርቁ ማለት ነው። እንግዲህ ወደ ሙያው ስንሄድ ደግሞ አገባብ ፍቺው ከሙያው መነሻ ጉባኤ መጥባይት ምሳሌ ጉባኤ ሰም መጥባይት ወርቅ ተመስሎ የመነሻ ባለቤት ሄሮድስ የጉባኤ ዘርፍ እለ አገባብ ፍቺው የሙያው ቅጽልነቱ ሕፃናት ላለው ይትጋቡ ያለው አብይ አንቀጽ እንዳያስር እለ ይጠብቀዋል። ዘልፈ ያለው ዘወትር ሙያው አንቀጽ አጎላማሽ አንቀጽ አጎላማሽነቱ ይትጋብኡ ላለው ሕፃናት ያነብቡ ባለቤቶች እንዘ አገባብ ፍቺው ሲያነቡ ፍቺው ሙያው ማንጸር ያነብቡ ያለው አንቀጽ እንዳያስር እንዘ ይጠብቀዋል። ገድል ሰይፍ ምሳሌ ገድል መጽሐፍ ብለን የወሰድነው እንግዲህ ገድል የጊጋር ገድል ሊኖር ይችላል። እሱም በዚሁ ዘበን የተቆረጠ ነው፣ አንገቱም ማለት ነው። በእመቤታችንን ዮሴፍን ጌታን እንዲሁም ሰሎሜን አሳድርሃል ተብሎ ሰማዕትነት የተቀበለ ነው። የሄዱበትን አላሳይም ለምን ብሎ በማለቱ የሄሮድስ ጭፎች አንገቱን ቀልተውታል ወይንም ቆርጠውታል ማለት ነው። ገድል ለሰም ነው ያመጣ ነው። ሰይፍ ወርቅ ተመስሎም ያነብቡ ተሳቢ ይሆናል። እንበለ አገባብ ፍቺው ሙያው ማንጸሪያ ነው የሚሆነው፣ አቃላይ አይደለም። አንቀጽ ላይ ሲወጣ አንዳንድ ጊዜ አቃላይ ነው የምናደርገው። ይሄ ግን ምን ይሆናል? ማንጸሪያ ይሆናል። ማን ስላለ? ይትመሃር ስላለ። ይትመሃር ያለው አብይ አንቀጽ እንዳያስር እንበለ ይጠብቃል። ዘእንበለ ይትፈጠር አድር ወምድር ምድርና ተራሮች ሳይፈጠሩ ዘእንበለ ይትፈጠሩ ሲል ሳይፈጠሩ ካለ ዘእንበለ ይትፈጠር ሰማይ ወምድር ሰማይና ምድር ሳይፈጠር ሳለ ማንጸሪያ ነው የሚሆነው ማለት ነው እንበለ። ስለዚህ ገድል ተመትሮ ምሳሌ ገድላውንም ሰው ነው ያመጣ ነው። ተመትሮ ወርቅ ተመስሎ የይትመሃር ተሳቢ ይሆናል። ወልድ የተርፈ ባለቤት ማርያም የወልድ ዘርፍ ተርፈ ያለው አብይ አንቀጽ ማሰሪያ ያስራል እንጂ አይሳብም ተብሎ ሙያው በእንደዚህ አይነት መልኩ ይሰጣል ማለት ነው። ቀለል ያለ ሰዋስው ነው።
ሁላችሁም እንዲገባችሁ ግልጽ እንዲሆንላችሁ በተቻለኝ መጠን አድርጌያለሁ። ደግሞ ሌላ ሐሳብ ካለ ጻፉልኝ፣ እንወያያለን። ሚበዙም ከዛ የሚቀጥለው እስከ መወድስ እንቀጥላለን። ለዛሬ ይቆየን። ሁላችሁም ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። አመሰግናለሁ።